ቲክቶክ ላይ ብዙ ሲሽከረከሩ የምናያቸውን የቢዝነስ ኮንቴንቶች እናነሳና የትኛው ትክክል ነው የትኛው ደግሞ ከእውነት የራቀ ነው የሚለውን ነግራችኋለሁ። ከሁለቱም ትምህርት ወስዳላችሁ። ባየር በማርኬቲንግ ቋንቋ ምን ባል እንደሚችል አስባችሁ ታውቃላችሁ? we call them arbitrage እንለዋለን። ሶስት አይነት አርቢትራጅ አለ፣ ማርኬቲንግ፣ ብራንድ እና ጂኦግራፊ። ካቶ ውስጥ ያለ አንድ ነጋዴ የኔን ፍላጎት አይቶ ምን ፕሮዳክት እንደምገዛ ተረድቶ ፕሮዳክቱ ባይኖረው ሌላ ነጋዴ ጋር ሄዶ ያንን ፕሮዳክት ከሱ ተረክቦ ለኔ ለመሸጥ ሲሞክር አየር ባየር we call that marketing arbitrage። ሁለተኛው ብራንድ አርቢትራጅ ነው። ብራንድ አርቢትራጅ ፓኬጂንጉን ይረን የአንድን ፕሮዳክት እንደራሳችን አስመስለን ስንሸጠው we call that brand arbitrage። ሶስተኛው በሎኬሽን ዲፋይን የሚደረግ ነው። ለምሳሌ መርካቶ ፕሮዳክቶችን ገዝተው ሩቅ ሰፈር የሚሸጡ ሰሚት፣ አያት የመሳሰሉ ሰፈር ላይ በዋነኝነት እነዛ ካስተመሮች ከነሱ የሚገዙበት ምክንያት ለነሱ መርካቶ ሩቅ ነው። ስለዚህ በአቅራቢያቸው ካለ ሻጭ ዋጋ ጨምረውን ቢሆኑ ይገዛሉ። that case we call it geographical arbitrage። ፈርዘር ኤክስፕላኔሽን የሚያስፈልገው ኮንሴፕት አይደለም። አርቢትራጅ ማለት ምናልባት one of the most game changing የሆኑ ኮንሴፕቶች ነው። በተለይ ደግሞ ሰርቪስ ቤዝ ቢዝነስ ላይ ቢዝነስ ስትገነቡ ሁሉን ነገር ነው ያደርገዋለሁ ብላችሁ የምትገቡ ከሆነ በኋላ ላይ ስኬል ማድረግ ይከብዳችኋል። ቢዝነስ ማን የሆነ ሰው ፕሮብለሙን ይመለከታል። ማን ገንዘብ ሊከፍል ይችላል፣ ማን ነው ፉልፊል የሚያደርግለት። ይሄንን ሁለቱን ታርጌ ነው በቢዝነስ የማገናኛቸው ነው። የማርኬቲንግ ኤጀንሲ ሙሉ ለሙሉ የቆመው አርቢትራጅ ላይ ነው። so it's a very important የሆነ ቶፒክ፣ በተለይ አዲስ ቢዝነስ መጀመር ለምታስቡ ሰዎች።